ጋይስ እንግዲህ ሁለት ባለ አይፎን ልጆች አሉ እዚህ ማለት ነው። አዲስ ከቨር ተገዝቶላቸዋል። ከቨሩን ላሳያችሁ ፈልጋለሁ። እሺ የማን ነው የሚያምረው እያሉ ይተወዳደሩብኝ ነው እዚህ። ቆይ አጫንኩሽ። ያክበረት ነው። እሺ የኛው ያክበረት ነው። ይሄን ከለር በጣም ነው የምወደው። ከዛ ሰማያውም ወዳለሁ። እኔ ሌላ ቀን አድርጓለሁ። ይሄ ይያለው ነው። የእጅ ነው እዚህ ጋር ተንጠልጥሎ ያለው። አዎ ዋው! እቺ ደግሞ ስታምር እንትን ዋለ ሌንሷ ላይ ያደረጋችኋት። ሌላ ቀን አድርጓለሁ። ይሄን ነው። እሺ ከዛ እቺ ያክበረት ነች። የሊና ደግሞ እንዴ ቀበጥ ለሆን ብዬ የሊና ደግሞ ወይ ስማውን ፈስቆ እኔ የሊና ወደድኳት። እውነት ለመናገር ከታርጉልኝና በጣም ነው የሚያምረው ይሌ ዋው ዝም ብዬ ቀበጥ ለሆን ብዬ ነው እንጂ እንደዛ አይነት ካል ወጣ ጥቁር ነው። this is so cute ኤሊና ወደድካት በጣም ለምን መሰለህ እቺ ገዛኋት መሰለህ አልፈልግም ቆይ ይሄ ለምን መሰለህ ገዛኋት ይሄ ለምን መሰለህ ገዛኋት ይሄ ታውቃለህ ያክበረት ያክበረት ዝም ብላ በዚህ ነው ያደረገችው እኔ ደግሞ ይሄ ከነ ግላስ ነው ያደረኩት ይሄ ሙሉ ከነ ግላስ ነው ይሄ የለው ምን ነው አክበረት ስለዚህ ያክበረት ሊሰበር ይችላል ይሄን አክበረት ወደቅ እንኪያ አክበረት ያንቺ ሞልጄዋለሁ ያንቺ ማርያም ያንቺ ሪሃና እዚህ አድርጋታለሁ ሪሃና እዚህ አድርጋታለሁ አልተቻሉም እነዚህ ልጆች ምን አይነት ዋልፔፐር ነው ያሚል ያማል በጣም ነው የምወደው ያሚል ያማል ምን ያደርጋል ያሚል ያማል አንተ ባትወዳት የኔ ፎቶ እኔስ ሰላም ባይ አሁን የያሚል ያማል ከምታደርጉ የኔ ብታደርጉስ ያኔ አሷ የሳይላ ነው የምታደርገው እኔስ ግን ኪዳነ ምሕረት ነው ማረገው አሁን ከዚህ ጋር ልሳፈጥ ርዕሾት የሳይላ አርጋታለሁ እያለች እኮ ነው ነበረች ማርያምን እውነት ለመናገር አለች ለመጀመሪያ ጊዜ ስለነበር እኔ ባይ ዘ ዌይ ጋይስ የቅዱስ ገብርኤል በጣም መናገር ስለማቋርጡ እንዴ ምክር ግን በቃ ቅዱስ ገብርኤል በራሴ በጣም ነው የምኮራው በቃ እኔ እግዚአብሔርን ይችላል በራሴ እነዚህ 26 አመት ወጣት ሆኜ በቃ ልጆች እንደዚህ አይፎን 17 ተገዝቶላቸው ምናምን ቅብጥብጥ ሲሉ በቃ ምናምን ማርያም የወንድ ህልሙ ይሄ ነው ባይዘው በቃ አንድ ወንድ በቃ የሚሰራበት ምክንያት ይሄ ነው በቃ የነቃ ዳዲ ባቢ ዳን አብዙማ ወደ ያምላማ ድራያና ለኔ ቅዱስ ገብርኤል ገብርኤል እሺ ንገሪያ ያማ እና ኤኒዌይስ በቃ የአንድ ወንድ ልጅ ህልሙ ይሄ ነው በቃ የሆነ ስኬት ላይ ደርሰህ ምናምን በቃ ፋሚሊዎች ምናምን ሰርፕራይዝ ስታደርግ ስታስደስታቸው ምናምን በቃ ከዚህ በላይ ምን አለ ገባችሁ ስለዚህ ወንድ ሴቶች whatever you know አሁን ከፍ ብላችሁ ሰርታችሁ ቤተሰቦቻችሁ ልጆቻችሁ እህታችሁ ወንድማችሁ ማስደሰት የምትፈልጉ ከሆነ ማለት ነው እውነት የምላችሁ ጠንከር ብላችሁ እመኑ እምነታችሁ ከፍ ያለ ይሁን እግዚአብሔር ራሱ ያመጣላችኋል በር ይከፍትላችኋል በቃ ይሄ ነው ከዚህ በላይ ምንም የለም በቃ እኔ በራሴ እኮራለሁ ቆንጆ ታባቱ ከዛ ደግሞ ይኸው የሚያማምሩ ልጆች የፈለጉትን ነገር ይሟላላችኋል ቅብጥብጥ ብለው ቅብጥ እኔ አቀብጣችኋለሁ ቅብጥ እናሳ ለዛ አይደለም የሚተጋው እዚህ ስልክ አለች ለማን ልስጣው የኔ ነበረችው ናት እቺ ለማን ልስጣው አይ ደግሞ 16 አለች እቺ ቪዲዮ ስንት ላይ ካገኘች ስልክ ትሰጥኛለሽ እኔ በእንደዛ አድርጌ ላስመልስ ስልኬን እንጂ እግዚአብሔርን በቻሌንጅ ነው ተቀበሉኝ በቻሌንጅ መልስ ያስገብሷል እቺ የሊና ናት ቆይ ይሄ የኔ የነበረው ነው ይሄ የሊና የነበረው ነው ተመስገን ክፉ ቀን ክንዳም ላደረከኝ ደንደንደረነደ ታረበስማ ኮሜንት ላይ ላይክ ያላገኘ ሰው ራሴ ገብቼ ላይ ጋረጋለሁ እግዚአብሔር በመመሪ ስልክ ያላችሁ ስልካችሁ ሁሉ አሳዩ የድሮና ያውን ይሄው ያክበረት ነው ከና አዲሳቱ ደራርባችሁ አሳዩ እስኪ ፍሌክስ ኤቲ ደግሞ ትገዛልናለህ ስነ ስርዓት አሁን ይሄ ትክክለኛ ቅብጠት ይባላል እሺ ቀለል ለዚህ ፕሮማስ ምን ሆነ